ቤተሰቦቻችን አሁን ወደ ጉግል እንሄዳለን። ጉግል ላይ እንመጣና እዚህ ጋር ካንቫ ብለን ሰርች ብናደርገው ካንቫ እንግዲህ እንደምናየው የተለያየ አይነት ቱል ነው የሚያሳየን። ቪዥዋል ኮንቴንት ለመስራት የተለያዩ ሶሻል ሚዲያ ፖስቶች፣ ፕሬዘንቴሽኖች፣ ፖስተሮች፣ ሎጎዎች ለመስራት በጣም የሚጠቅመን ምርጥ ቱል ነው። የመጀመሪያው እንግዲህ ካንቫ ቪዥዋል ሱት የሚለውን እንነካለን ማለት ነው። እዚህ ጋር እንደምናየው እንዲህ አይነት ፔጅ ያመጣላችኋል። የተለያዩ አይነት ነገሮችን ዲዛይን ማድረግ እንድንችል የራሳቸው ደግሞ ኤአይ ቱል ስላላችሁ እሱንም ኤክስፕሎር እናደርጋለን ማለት ነው። ምን ዲዛይን ለማድረግ እንደሚመቸን ፕሬዘንቴሽኖች መስራት ይመቸናል። የተለያዩ ፕሬዘንቴሽኖች እንድንሰራ በጣም ፐርፌክት ቴምፕሌቶች አሉ። ሶሻል ሚዲያ ላይ ደግሞ ምን ፖስታቸው ለኢንስታግራም፣ ፌስቡክ፣ ቲክቶክ እና ሾርት ፎርም ኮንቴንት ምንሰራ ኮንቴንት ክሪኤተሮች ለዛ በጣም ይጠቅማል ማለት ነው። ቪዲዮን ጋር ስመጣ የራሱ ቪዲዮ ኤዲቲንግ ስፔስ አለው። ቴምፕሌቶችን ምርጥ ቴምፕሌቶች አሉት። እነዛን ተጠቅመን የተለያዩ አይነት ክሪኤቲቭ የሆነ ነገር መስራት እንችላለን። ሁሉንም በአንዴ ያጠቃለለ ምርጥ ቱል ስለሆነ ይሄንን ቱል እንግዲህ እንድትጠቀሙት እንፈልጋለን። ይሄንን ቱል ለመጠቀም እንግዲህ መጀመሪያ ላይ ማድረግ አለብን፣ ሳይን አፕ ማድረግ ይጠበቅብናል። እንደ ሁሌው አንድ ጉግል አካውንት ካለን በዛ ጉግል አካውንት ፍሪ ስለሆነ ያንን ኮንቲኒው ዊዝ ጉግል ስትሉት እዚህ ጋር ያመጣልናል። ይሄ የኛ ኢሜል አድሬስ ነው። በዚህ አማካኝነት ኮንቲኒው ስንል መጠቀም እንችላለን ማለት ነው። ካንቫ እንግዲህ ያመጣልናል። እዚህ ጋር ፓስኪ መጨመር የምትፈልጉ ከሆነ ትችላላችሁ። እኛ ለጊዜው ስለማንፈልገው አሁን በስልክ ስፔሻሊ የስልክ አፕሊኬሽን ስላሉ በስልክ መጠቀም የምትፈልጉ ፊንገርፕሪንት ወይ ደግሞ ፌስ ካለው በዛ መጠቀም እንችላለን። እኛ ከረንትሊ በላፕቶፕ ላይ ስለሆነ እስኪ ፎር ናው እንለዋለን። እዚህ ጋር ቢዝነስ አካውንት አላቸው ለ30 ቀናት መሞከር የምትችሉት። እኛ እዚህ ላይ የተለያዩ አይነት ቱሎች መጠቀም ትችላላችሁ። አት ሴም ታይም ከፍሪው አካውንት በተጨማሪ አዳዲስ ፊቸሮች ይሰጣችኋል። ሰቻዝ ኢሜጅ ባክግራውንድ ሪሙቨር ካለው ቮይስ ኢንሃንሰር አለው። እንደዚህ አይነት መጠቀም ትችላላችሁ። ግን የነፃ ቱሉን ስለምንጠቀም ክሎዝ እናደርገውና እንመጣለን። እዚህ ጋር ዝም ብለን ለተለያዩ ዓላማዎች የምንጠቀምበት እዚህ አለ። ካየነው ቴምፕሌት ጋር ስንመጣ ቴምፕሌት ላይ ብዙ አይነት ቴምፕሌቶች አሉ። የምንፈልገውን አይነት ዲዛይን ለማድረግ አንድ በአንድ እናያቸው። ከዛ በኋላ ወደ ኤአይ ቱሉ ደግሞ እንገባለን። ከዚህ ሜይን ፔጁ ላይ ስንመጣ ቴምፕሌት ፔጁ ላይ ብዙ አይነት ቱሎች አሉ እዚህ ጋር እንደምናየው ማለት ነው። ዲዛይን ፖርትፎሊዮ መስራት ከፈለግን፣ ሾርት ፎርም የሆኑ ኮንቴንቶች መስራት ከፈለግን እዚህ ጋር በደንብ ያስቀምጥልናል እንዴት እነዛን መጠቀም እንደምንፈልግ። ሾርት ፎርም የምትሰሩ ሰዎች ስፔሻሊ የተለያዩ አይነት ኮንቴንት ማጋዚን ላይ፣ ፖስተር ላይ፣ ፍላየሮች ላይ የምትሰሩ ኮንቴንት ክሬተሮች፣ ዲዛይነሮች ካላችሁ ይህንን ቱል መጠቀም ትችላላችሁ። በመጀመሪያ ወዴት እንሄድ የሚለው ላይ ዊ ካን ቼክ አውት ፖስተር የሚለውን ስንነካ ፖስተር ቴምፕሌቶች አሉ። ፖስተር ማለት በተለያየ ስለ አንድ ኢቬንት ስለ አንድ ፕሮዳክት ለማስተዋወቅ በምን አይነት መንገድ እናስተዋውቀው የሚለው ነው። ፖስተር ላይ ስንመጣ የተለያዩ አይነት ፖስተሮች አሉ። ለምሳሌ ያህል እዚህ ጋር ከፖስተሮቹ መሃል ዝም ብለን ፉትቦል ፖስተር እንበለውና የሚያመጣልን እናያለን። እዚህ ጋር ሲምፕል የሆኑ ለሶሻል ሚዲያም ሊሆን ይችላል ለራሳችንም በሚገርም አይነት መንገድ የተቀመጠ ነው። ፍሪ ናቸው በሙሉ እነዚህ መጠቀም ይችላል። ለምሳሌ እኛ እየተመቸን አንደኛውን ብንመርጥ ይሄኛውን ብንመርጥ ለምሳሌ ይሄንን ምን ማድረግ እንችላለን? ከስተማይዝ ማድረግ እንችላለን። ዲዛይነሩ ከስርም እሱን የሚመስሉ ደግሞ የተለያዩ አሉ ማለት ነው። ይሄንን ተጠቅመን የተለያዩ መስራት እንችላለን። ከስተማይዝ ዲስ ቴምፕሌት የሚለውን ስንነካ ያንን እነሱ በዛ አይነት መንገድ እዚህ ጋር እኛ ዲዛይን እንድናደርግ ያመጣልናል ማለት ነው። እዚህ ጋር የራሱ ሎጎ አለው። ጽሁፉን መቀየር ብንፈልግ እዚህ ጋር ለምሳሌ ደብል ክሊክ ስናደርገው ያመጣልናል። እኛ ለምሳሌ እዚህ ጋር ብንለው ይቀይርልናል። እዚህ ጋር ፎቶ መቀየር ከፈለግን ፎቶ መቀየር እንችላለን። እዚህ ጋር ከለሩን መቀየር ብንፈልግ ከለሩን አጀስት አድርገን በምንፈልገው አይነት መንገድ መቀየር እንችላለን። ባክግራውንዱን መቀየር እንችላለን። አት ሴም ታይም ሁሉንም አንድ በአንድ ቼንጅ ማድረግ እንችላለን። ይሄ ለምንድን ነው የሚጠቅመው? የራሳችንን
ፖስተር ዲዛይኖች ለመስራት በጣም ይጠቅመናል ማለት ነው። ሶ ኤኒ ታይፕ ኦፍ ፖስተር ቼክ ማድረግ እኛ ጀስት ለፉትቦል ብለን አንድ ምሳሌ ነው የሰጠነው። ለምሳሌ እኛ ኢቬንት ብንል ለአንድ ለሚዘጋጅ ኢቬንት እዚህ ጋር ወርሺፕ ናይት፣ ፔንቲንግ ወርክሾፕ እያለ በጣም የሚገራርም አይነት ቴምፕሌቶች አሉ። ሶ ዲዛይን ላይ የምትሰሩ ሰዎች እነዚህም በነፃ መጠቀም ትችላላችሁ ማለት ነው። ሶ ፖስተርን በጥቂቱ ይህን ይመስላል። ሶ ፖስተርን ስናይ ስንመለስ ወደ ቴምፕሌቶቻችን ከፖስተር በመቀጠል ሎጎ ደግሞ ልንፈልግ እንችላለን። ሎጎ የሚለውን ስንነካ የተለያየ አይነት ነፃ የሆኑ ሎጎዎች አሉ። እነዚህ ሎጎዎች ለምንድን ነው የሚጠቅሙን? ስለ ካምፓኒያችን ስለ ብራንዳችን ለማስተዋወቅ አይዲያ አንደኛ ለማግኘት። ሶ ክሪኤቲቭ ስንሆን የራሳችንን ሎጎ ዲዛይን ብናደርግ ይመረጣል። ነገር ግን የተለያዩ አይነት ሎጎዎች አሉ እዚህ ጋር። ለምሳሌ እኛ ከሎጎዎቹ መሃል የሚውዚክ ከሆነ ሎጎአችን ሚውዚክ ላይ ከሆነ ፎከስ የሚያደርገው እዚህ ጋር የሚገራርም አይነት የሚውዚክ ሎጎዎችን ማየት እንችላለን እንዴት ዲዛይን እንደተደረጉ። ኦር ደግሞ ስፖርት ላይ ፎከስ ምናረግ ከሆነ እዚህ ጋር ስፖርት ኢንዲፔንደንስ እንደየ ስፖርት ቅርጫት ኳስ ሊሆን ይችላል፣ መረብ ኳስ ሊሆን ይችላል፣ እግር ኳስ ሊሆን ይችላል፣ ይለያያል። ለዛ ዲዛይን እንድናረጋቸው ይጠቅመናል። ሌላ እንደ አንድ ደግሞ ተጨማሪ ምሳሌ ለምሳሌ አርትን ብንወስድ እዚህ ሲምፕል የሆነ የሎጎ ዲዛይኖች ይቀመጥልናል። የምንፈልገውን አይነት ቼክ አድርገን በራሳችን እንደ ቅድሙ ስሙንና ዲዛይኑን ትንሽ መቀያየር ሊኖርብን ይችላል። ያ ለኛ የራሳችን ሎጎ መሆን ይችላል ማለት ነው። ሶ ምርጥ ሎጎዎች አሉ እዚህ ጋር። ሌላ ከፖስተር ትንሽ ደግሞ ተቀራራቢ የሆነው ሰሌክት ማድረግ የምንችለው እዚህ ጋር ፍላየር የሚል ሊኖር። ፍላየር ማለት የሆነ የሚበተን ወረቀት ማለት ነው። ስለዛ ቢዝነስ ለማስተዋወቅ እንዲመቸን ልክ እንደዚህ ያው ቅድም ፉትቦል ላይ ፎከስ ስላደረግን እዚህም ጋር ሴም ከፖስተር ጋር ብዙ ጊዜ ልዩነቱ የፖስተር እና የፍላየር ኢዝ ጀስት ፍላየር ብዙ ጊዜ የሚበተን ወረቀት ሞር ቶሎ ለማስተዋወቅ የሚመቸን ነው። አሁን ግን ሲንስ ሶሻል ሚዲያ ስፔስ ላይ ስለመጣን እነዚህም ለሶሻል ሚዲያ ፖስቶቻችን መጠቀም በደንብ እንችላለን ማለት ነው። ሌላ በመቀጠል እንግዲህ ሶሻል ሚዲያን ካነሳን አይቀር የተለያዩ ሶሻል ሚዲያ ስፔስ ላይ የምንጠቀማቸው አሉ። እነዛን እንድናይ ማድረግ እንችላለን። ሶ ኢንስታግራም ላይ ስንመጣ ኢንስታግራም ፖስቶች ማስቀመጥ ይቻላል። ለምሳሌ ዝም ብዬ ሃይኪንግ ብለው የሃይኪንግ ኢንስታግራም ፖስቶች ምን ይመስላል የሚለው ቼክ ያደርግና ያመጣልናል። ብዙ ጊዜ እናያቸዋለን ሶሻል ሚዲያ ላይ። እነዚህ ኩባንያዎች እንዴት ተጠቀሟቸው፣ ምን አይነት ቱል ተጠቀሙ ከተባለ ሲምፕሊ ከብዙዎቹ ቱሎች መሃል አንደኛው የካንቫ ቱል ነው። ሶ በዛ መሃል አንዱን ሴሌክት እናደርግና ልክ እንደ ቅድሙ ፎቶውን ቀይረን ሎጎውን ቀይረን ዲዛይኑን ቀይረን ማምጣት እንችላለን በራሳችን አይነት መንገድ። እዚህ ጋር ኤቭሪቲንግ ኤዲተብል ነው። በምንፈልገው አይነት መንገድ መቀየር እንችላለን። ሶ ይሄ ምንድነው ቢዝነሳችንን ብራንዳችንን በደንብ ያስተዋውቅልን፣ ከሚገባው በላይ በደንብ ነው ያስተዋውቅልን። ለምንድነው ይሄ? ኦብቪየስሊ እኛ ዲዛይን ስናደርግ የራሳችንን ታች እንዳለው ሁሉ አት ዘ ሴም ታይም ደግሞ መቀያየር የምንፈልገው ነገር ይኖራል። እዚህ ጋር ለምሳሌ እኔ የምፈልገው ከለር ዳርክ ከሆነ ማድረግ እችላለሁ። እኔ ግሪን ማድረግ የተራራውን ከለር ማድረግ እችላለሁ። ሴም እዚህ ጋር ከለሩን እቀያይረዋለሁ። ይሄንን ከቀያየርኩ በኋላ ደግሞ እዚህ ጋር ሼር የምትላለች ሼርን ስትነኩ ከብዙ ሰው ጋር ሼር ማድረግ ትችላላችሁ። ከፈለጋችሁ ደግሞ ዳውንሎድ የሚለውን ትነኩና በፒኤንጂ ፎርማት ማስቀመጥ ትችላላችሁ። በደንብ ሃይ ኳሊቲ ዳውንሎድ አድርጎ ሴቭ ያደርግላችኋል ማለት ነው። ሶ ከጥቂቱ ኢንስታግራም ፖስቶቻችን ላይ የምንፈልገውን አይነት እንዲቀመጥልን እዚህ ጋር ይችላል። እዚህ ጋር ለምንፈልገው ኢንስታግራም ፖስት ማስቀመጥ እንችላለን። ሶ ያ በኢንስታግራም በደንብ ይጠቅማል። ስቶሪ ደግሞ ካየን ኢንስታግራም ስቶሪ ብዙ ሰው ደግሞ ሊያይልን ይችላል። እዚህ ጋር በኤአይ የሚሰሩ አሉ ምርጥ ኢንስታግራም ስቶሪዎች። አለበለዚያ ደግሞ እዚህ ሲምፕል የሆኑ ቪዲዮ ቴምፕሌቶች ስላሉ በቪዲዮ ፎርማት ማየት እንችላለን። እዚህም ጋር እንደዛው መታየት ይችላሉ። ሶ እያንዳንዱ ተቀምጧል። ያ የተቀመጠው ደግሞ ምንፈልገውን አይነት የኢንስታግራም ስቶሪ እንድንሰራ ነው። ሶ ለምሳሌ ያህል እዚህ ጋር ወርክሾፕ ብንለው ሲምፕል የሆነ ያመጣልናል ማለት ነው።
እንደ ኢንስታግራም ስቶሪ ነው። ሰዎች በቀላሉ ስክሮል ሲያደርጉ የእናንተን ፔጅ ማየት እንዲችሉ ሲምፕል ነው። ኤዲት አድርጋችሁ በአማርኛ፣ በእንግሊዝኛ፣ በአፋን ኦሮሞ ያንን በምትፈልጉት ቋንቋ ቼክ አድርገው መምጣት ይችላል። ያንን በደንብ መስራት ትችላላችሁ ማለት ነው። ኢዚ ናቸው፣ መጠቀም ትችላላችሁ። እዚህ ጋር ሁሉም እንግዲህ ፍሪ ቱል እንዳለው ሁሉ ፕሪሚየም የሆኑ ቴምፕሌቶች አሉ። እዚች ጋር የምታየው ከሆነ ፕሪሚየም ቴምፕሌቱን ተጠቀሙ ይለናል። እዚህ ጋር አፕግሬድ እንድናደርግ ማለት ነው። እኛ አፕግሬድ ማድረግ ከፈለግን ቢዝነሳችን ማሳደግ ከፈለግን አፕግሬድ ማድረግ እንችላለን። ነገር ግን አብዛኛው ቱል እዚህ ያለው አብዛኛው መጠቀም እንችለው ነፃ ስለሆነ በነፃ መጠቀም እንችላለን። ሌላ እንግዲህ የፌስቡክ ፖስቶች ላንድስኬፕ ቪዲዮ የሚላለ ላንድስኬፕ ቪዲዮስ ጀስት ኖርማሊ ያንን ነገር በደንብ ለማስተዋወቅ የምንጠቀምበት ቪዲዮዎች ናቸው። እኛ ኢንሳይድ አወር ቪዲዮ መጠቀም እንድንችል ሞር የሆነ እንዲሰጠን ማለት ነው፣ ጽድት ያለ ኮንቴንት እንዲሰጠን የምንጠቀምበት ቪዲዮዎች ናቸው። ሃይ ኳሊቲ ናቸው። እነዚህን ደግሞ ሲምፕሊ ቪዲዮቻችንን ላይ አድ እናደርጋቸዋለን። ዩቲዩብ ላይ ስፔሲፊክሊ ዩቲዩብ ላይ ሲታይ በደንብ እንዲታይልን ማለት ነው። ዩቲዩብ ላይ ሲታይልን በ16:9 ሬሾ ስለሆነ መቀመጥ ይችላል በዛ አይነት መንገድ። በመቀጠል እንግዲህ ኢንቪቴሽን አለ። ኢንቪቴሽን ደግሞ ይሄ ሲምፕል ኢንቪቴሽኖች ለመስራት ስንፈልግ ለምሳሌ ቲኬቲንግ ሊሆን ይችላል፣ የተለያዩ ሃውስ ዋርሚንግ ሊሆን ይችላል፣ ኦር በጣም የተለያዩ አይነት ማለት እነዛን በጥቂቱ ለማስቀመጥ ዲዛይን ለማድረግ ይጠቅመናል ማለት ያ ሲምፕል ነው፣ ኢፌክቲቭ ነው እነዛን ቱሎች መጠቀም። ከዛ በተጨማሪ ደግሞ ቶሎ ቶሎ ዩዘሩ እንዲያውቅ ማስቀመጥ ይቻላል። ሌላ እንግዲህ ፌስቡክ ላይ ማየት እንችላለን። ልክ እንደ ኢንስታግራም ፖስቱም ፌስቡክ ፖስቶች ደግሞ ሊኖሩ ይችላሉ በደንብ እንዲታይ። አሁን እዚህ ጋር ፉትቦል ስላለን ነው እንጂ ለምሳሌ ያህል ፋይሴ ፈርኒቸር አብዛኛው ጊዜ ፈርኒቸሮች ይፖስታሉና ምን አይነት ፈርኒቸር አለ የሚለውን ይሄ አሁን ሲምፕሊ በፌስቡክ ፖስቱ በጣም ይጠቅመናል። ያንን በደንብ ለማሳየት ስለዛ ኩባንያ ለማሳየት ሞር ያሳያል። እዚህ ጋር አሁን አንድ የፈርኒቸር ኩባንያ ቢኖርና እንዲህ አይነት ዲዛይን የሚፈልግ ከሆነ እናንተ ጀስት ኢሜጁን ነው የምትቀያይሩት። እዚህ ጋር ያለውንም ኮንቴንት ትቀያይራላችሁ ማለት ነው። በግራው በኩል ያለውን በደንብ መቀየር ትችላላችሁ። ለምሳሌ ሶፋ ከሆነ ሶፋ፣ አልጋ ከሆነ አልጋ፣ ፍራሽ ከሆነ ፍራሽ እያላችሁ መቀየር፣ ዋጋው መለጠፍ እዚህ ጋር ይቻላል። ቬሪ ቬሪ ሲምፕል ለዲዛይን እንዲመቸን በዛ አይነት መንገድ ማስቀመጥ ይቻላል። በመቀጠል ሌላ ማየት የምንችለው ቢዝነስ ካርዶች እና ብሮሹር የሚለውን ቢዝነስ ካርዶችን ካየን ቢዝነስ ካርዶች በጣም ትናንሽ የሆኑ ቢዝነስ ካርዶች ካምፓኒያችንን ለማስተዋወቅ አሁን ሞር ጊዜው ወደ ቴክኖሎጂ እየሄደ ስለሆነ ኤንኤፍሲ ካርዶች አሉ። ብዙ ሰው ያንን እየተጠቀመ 1000 ካርድ ከማሳተም ይልቅ አንድ ኤንኤፍሲ ካርድ ይኖርና ማሳተም ይቻላል። ግን ዲዛይኑ ምን ይመስላል የሚለውን ከሆነ እዚህ ጋር ለምሳሌ ቱሬን ትራቭል ላይ የሚሰሩ ከሆኑ ትራቭል ካምፓኒ ቢሆን የራሳቸውን ቢዝነስ ካርድ ማስተዋወቅ ከፈለጉ እዚህ ጋር ሲምፕሊ 2 ፔጅ ነው ያለው ከፊትና ከጀርባ ማለት ነው ማሳየት ይቻላል ማለት ነው። ከፊት ከጀርባ እዚህም ጋር እንደዛው ከፊት ከጀርባ ማሳየት ይቻላል። በደንብ አይነት እነዚህን ቱሎች ይሄው እዚህ ጋር ማሳየት ይቻላል ማለት ነው። ኩባንያው ከፊቱ ሎጎ ምናምን ከጀርባው ደግሞ ማን እንደሆነ ማን እንደሚያስተዋውቅ ያንን እዚህ ጋር በደንብ አድርጎ ይገልጽልናል። ቢዝነስ ካርድ በጥቂቱ ይህን ይመስላል። እናንተ በቀላሉ ስልክ ቁጥሩን፣ ኢሜል አድሬሱን፣ ዌብሳይት ካላችሁ ዌብሳይቱን፣ ሎጎውን አጀስት አድርጋችሁ ለራሳችሁ ለቢዝነሳችሁ ወይም ለፕራክቲስ ከሆነ ፕራክቲስ ታርጉታላችሁ ወይም ግራፊክ ዲዛይነሮች ደግሞ ከሆናችሁ እነዚህ መጠቀም ትችላላችሁ ማለት ነው። በምትጠቀሙበት ጊዜ በደንብ ቪዥዋላይዝ ታርጉታላችሁ፣ በደንብ ቼክ ማድረግ ትችላላችሁ፣ በደንብ ማየት ትችላላችሁ። at the same time ደግሞ እነዚህን ቱሎች ኢዚሊ ለስራም መጠቀም ይቻላል ማለት ነው። ለስራም በደንብ መጠቀም ትችላላችሁ። ፋይናሊ 1-2 ቱሎች አሉ። ብሮሹር የሚል አለ። ብሮሹር ለምሳሌ ስለ አንድ ካምፓኒ በደንብ ለማስተዋወቅ አንዳንድ ኩባንያ ስትሄዱ በደንብ ስለዛ ኩባንያ በአንድ ወረቀት ሜቢ ብዙ ነገር የሚነግሯችሁ ሊሰጣችሁ ይችላል። ለምሳሌ ሪል ስቴት ላይ ሊሆን ይችላል፣ ሆቴል ላይ ሊሆን ይችላል። እነዚህን ይሰጧችኋል። ያንን አይታችሁ ኦኬ ካምፓኒው ይሄን ነው የሚሰራው የሚለውን
ለማሳየት ማለት ነው። ሶ ዲዛይን ዋይዝ ያ ይቀመጣል። ሶ እንደ ምሳሌ ያለ ሪል ስቴት ላይ የሚሰሩ ኩባንያዎች ብሮሹራቸው እንዲህ አይነት ብሮሹር ሊኖራቸው ይችላል። ሶ ስለ ሪል ስቴታቸው ስለ ምን እንደሚሸጡ ማስተዋወቅ ነው። ኢፍ ዊ ሴይ ሆቴል ላይ ደግሞ ስለ ሆቴሉ ምን አይነት ሰርቪስ ይሰጣል፣ ምን አይነት ሩም ታይፕ አለው፣ ምን አሜኒቲዎች፣ ዋና፣ ጂም፣ ስፓ እና ሰርቪሶቹን ፋሲሊቲዎቹን በደንብ የሚነግርበት አንድ ወረቀት ናት። ይቺ ወረቀት እንግዲህ እዚህ ጋር ካየነው 3 ሜን ሳይድ አለ ማለት ወረቀቷ ትተጣጠፋለች፣ አንዲት ናት። ስትዘረጓት ከፊትም እንዲህ ይነግረናል፣ ከጀርባ ሌላ ደግሞ ይነግረናል ማለት ነው። እዚህ ጋር በዚህ አይነት መንገድ ማስቀመጥ ትችላላችሁ። ሶ ብሮሹር ብዙ ጊዜ ቢዝነሶች በደንብ ነው የሚጠቀሙበት፣ በደንብ ስለሚገለገሉበት ካምፓኒያቸውን ቢዝነሳቸውን ለማስተዋወቅ። ፋይናሊ እንግዲህ ዌብሳይት ቴምፕሌቶች ደግሞ አሉ። ዌብሳይቶች ምን ይመስላሉ ዲዛይን ሲደረጉ የሚለውን እዚህ ጋር በጥቂቱ አስቀምጦታል። ኢትስ ጀስት አይዲያ ለመሰብሰብ ነው እንጂ ትክክለኛ ዌብሳይት ዲዛይነር ሆኖ አይደለም። ካንቫ ግን የሚገራርም አይነት ሀሳብ ማግኘት ትችላላችሁ። እዚህ ጋር ስለ ዌብሳይቱ ምን መምሰል እንዳለበት፣ ምን አይነት ታች መኖር እንዳለበት። አሁን እዚህ ጋር እንደምናየው ቪዲዮዎች ናቸው፣ ግን እንዲህ አይነት ዲዛይን ቢኖረው ይፈለጋል ወይ? እዚህም ጋር ሴም ኬስ በፔጆች ያስቀምጡታል። እዚህ ጋር እንዴት ምን አይነት ዌብሳይት ቢኖረው ዌብሳይቱ እንዲህ ዲዛይን ቢደረግ ኢዚ ነው ወይ ወይም ቶሎ አንድ ተጠቃሚ ሊያገኘው ይችላል ወይ የሚለውን ማስቀመጥ ይቻላል። ሶ ምርጥ አይነት ዌብሳይቶች እዚህ ጋር ለአይዲያ ለመሰብሰብ ያህል በደንብ ይጠቅመናል። ከሚገባው በላይ በደንብ ያስረዳናል ማለት ነው። ይህንን ደግሞ ስንጠቀምበት እኛ እንደ ተጠቃሚ እናየውና ይህ ነገር ሪሊ በጣም አትራክት ያደርገናል ወይ ከዛ ጋር ኢንተራክት ለማድረግ እንጠቀምበታለን። ታዲያ ከቴምፕሌቶቹ መሃል እንግዲህ እነዚህን ማየት ትችላላችሁ። ሶ ኤክስፕሎር ማድረግ ትችላላችሁ። ብዙ አይነት ቱሎች አሉ እዚህ ጋር የተለያዩ አይነት ቱሎችን ተጠቅማችሁ ስፔሲፊክሊ ቢዝነስ ላይ የምትሰሩ ሰዎች፣ ማርኬቲንግ ላይ የምትሰሩ ሰዎች፣ ብራንዲንግ ላይ የምትሰሩ ሰዎች፣ ህትመት ላይ የምትሰሩ ሰዎች ካላችሁ ይሄ በጣም የሚጠቅም ቱል። ከዚህም በላይ ደግሞ የእናንተን ክሪኤቲቭ የሆነ ስፔስ የሚያሰፋላችሁ ነው። የእናንተ ስኪል የእናንተ እውቀት እንዳለ ሁሉ ይሄ ደግሞ አይዲያ ለማግኘት የተለያዩ ነገሮችን ለመሞከር በደንብ ይጠቅማል። ሶ በጥቂቱ ካንቫ ኤን ይመስላል። በመጨረሻ የምናየው ካንቫ ኤአይን ማለት ነው። ሶ እኛ ለምሳሌ አንድ ኢሜጅ ጀነሬት እንዲደረግልን እንፈልጋለን ብለን እናስብ። ሶ እዚህ ጋር ኢሜጅ የምትለዋል እንነካለን። እዚህ ጋር አይዲያችንን ዲስክራይብ እናደርግ። እኛ አሁን የሆነች ሲምፕል አይዲያ ብናመጣ የምትፈልጉትን አይነት መስጠት ትችላላችሁ። ነገር ግን ኢን ዲቴይል እንዲሆን ሌላ ኤአይ ቱሎችን መጠቀም ትችላላችሁ። ፕሮምፕታችሁ ሞር ስትሮንግ እንዲሆን ማለት ነው። እኛ ለምሳሌ እዚህ ጋር ሲምፕል ካርድ ቢሃይንድ ኢን ፍሮንት ኦፍ ቢልዲንግ ልንል እንችላለን። ሊያመጣልን ይችላል። ነገር ግን እኛ በደንብ ምን መስጠት አለብን? ለኢንስታግራም ነው ወይ ለዩቲዩብ ነው ወይ፣ አስፔክት ሬሽዮ ምን ይመስላል፣ ምን ስታይል ይኑረው፣ ምን ከለር ይኑረው የሚለውን በደንብ መስጠት እንችላለን። ሶ ሲምፕሊ አንድ ያዘጋጀ ነው ሲምፕል የሆነ እዚህ ጋር አለ ማለት ነው። ሶ የሆነ መኪና ሰሌክት አድርገናል። ጃፓኒዝ አስቴቲክ ቲም ይኑረው ብለናል። ሶ ሶፍት የሆነ ቶኪዮ ስታይል ይኑረው፣ የተለያዩ ቴክስቶች ይኑሩት ብለናል። ሬትሮ ፖስተር ኤሌመንት እንዲኖረው እዚህ ጋር ስታይሉን ሰጥተናል፣ ላይቲንጉን ሰጥተነዋል፣ አስፔክት ሬሽዮ ሰጥተናል እና ሃይሊ ዲቴይልድ እንዲሆን ሻርፕ ፎከስ እንዲኖረው እንፈልጋለን ብለን ነግረነዋል። ሶ ሰሚት ስትሉት እዚህ ጋር ካንቫ ፕሮሰስ ያደርግና የሰጠነውን አትሊስት ጀነሬት ለማድረግ ይጠቀምበታል። ሶ ይሄ ምንድነው ምን አይነት ዲዛይን ጀነሬት እንደሚያደርግልን አብረን ማየት እንችላለን። ሶ እዚህ ጋር ሲምፕል የሆነ ኢሜጅ ነው ጀነሬት ያደርግልን። እዚህ ጋር የራሱ ፎንት ተጠቅሞት እዚህ ጋር መኪናውንም አንተ ሴም ታይም አስቀምጦልናል ምርጥ በሆነ መንገድ። እዚህ ጋር አስቴቲክ የሆነ ቪንቴጅ የሆነ ፎቶ ነገር አምጥቶልናል ማለት ነው። ይህንን ፎቶ ዳውንሎድ እዚች ጋር ስትነኩ ዳውንሎድ ያደርግላችኋል፣ ላይ ዳውንሎድ ያደርግላችኋል። አት ዘ ሴም ታይም ቫሪዬሽኖችንም አምጥቶልናል።
እዚህ ጋር ካያችሁ ሁለተኛው ፎቶ ከመጀመሪያው ጋር ትንሽ ይለያል። የመኪናው አቋቋም አንድ አይነት ቢሆንም ህንፃው ከጀርባው ምን ይመስላል ለየት ያለ አቋቋም አስቀምጧል። እዚህም ጋር ሴም ይለያያል ማለት እዚህ ጋር የተቀመጠውና እዚህ ጋር የነበረው ይለያያል። ኢች ኦፍ ዲስ ዲዛይን ምንድነው የተለያዩ አይነት ቲም ስፔሻሊ መስራት እንድንችል አርቲፊሻል ኢንተለጀንሱን በዛው ይረዳናል ማለት ነው። ይሄ ጀስት ሲምፕሊ እንደዚህ አይነት ለመቀያየር ብንፈልግ ነው። አሁን እዚሁ ፎቶ ላይ ለምሳሌ ላንጉጁን መቀየር ብንፈልግ ምን ማድረግ እንችላለን? ለምሳሌ ሴይንግ ምን እንበለው ዝም ብለን ለምሳሌ መኪናውን ኢፈር በማድረግ ያብ እንዲ ስፔሲፊክሊ ደግሞ ላንጉጁ እንዲ ብንለው ላንጉጁን ደግሞ እንዲቀየርልን እንፈልጋለን። ለምሳሌ አብዛኛው ኤሪያ ላይ ያለው የተለያዩ ጃፓኒዝ የሆነ ኮንቴክስት ስለሆነ እኛ የሰጠነው ጃፓኒዝ ካራክተሮቹን ሺፍት አድርጎ እንዲቀይርልን ማድረግ እንችላለን። እዚህ ፖስተሩን ኮምፕሊትሊ የቴክስቱን እንግዲህ ኮምፕሊትሊ እንዲቀይርልን ለማድረግ ነው ሐሳቡ። ያንን ደግሞ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንግዲህ ምን በሚል አምጥቷል? ሲምፕል የሆነ ዲዛይን ነው፣ ግን as you can see ኮምፕሊትሊ ተቀይሯል ማለት ነው። ዲዛይኑም ትንሽ ተቀይሯል፣ መኪናው ሳይዱ ተቀይሯል። at the same time ደግሞ በሚገባ ያ እንግሊሽ ካራክተሩን አስገብቷል። ያ እንግሊሽ ካራክተሩን በደንብ አስገብቷል። አንዳንድ ነገሮችን ኖቲስ ልታርጉ ትችላላችሁ because artificial intelligence ፐርፌክት አይደለም፣ ግን እንደ አይዲያ ዲዛይኖቹን ኮምፕሊትሊ ሺፍት አድርጎ ቀይሮ ነግሮናል። ሲምፕሊ ይሄ ነው የካንቫ ኤአይ ቱል ማለት ነው። ካንቫ ኤአይ እንግዲህ በጥቂቱ ይሄን ይመስላል። ካንቫ እንግዲህ ቴምፕሌቶች ምርጥ ቴምፕሌቶች አሉ። እነዚህን መጠቀም ትችላላችሁ። at the same time እነዚህን ቱሎች በማየት ቼክ በማድረግ ለሶሻል ሚዲያ ፕሬዘንሳችሁ ለቲክቶክ ለዩቲዩብ ሊሆን ይችላል። ስፔሲፊክሊ ደግሞ ቲክቶክ ላይ የምትሰሩ ውድ ኮንቴንት ክሪኤተሮች ጀስት የእናንተን ሌቭል ሞር ለመጨመር በጣም የሚጠቅም አይነት ዲዛይኖች አሉ። እዚህ ቴምፕሌቶች ስላሉ እነዚህን ቴምፕሌቶች በደንብ ተጠቀሙባቸው። በጣም እንደሚጠቅሟችሁ ተስፋ እናደርጋለን። ቪዲዮዎችንን ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለጓደኞቻችሁም ላኩላቸው ይሄንን ቱል እንዲጠቀሙ እንዲገለገሉበት። ቴንኪዩ ስላያችሁ እናመሰግናለን። ዋናው አካዳሚ ቤተሰብ ስለሆናችሁ መልካም ቀን። ቻው።